ተሰጠናውንም ቢሆን በደንብ ስማ። አላሁ አክበር። ጥሩ ቃል መስጊዱ ይሰራላችኋል ነው። አው ይሄ ቃል ነው፣ ቃል ነው። ጥሩ ቃል ይባላል። ጥሩ ቃል ይባላል። መልካም ንግግር ይባላል። መስጊዱ በተሰዉት ጀግኖች በእነ ነዋርዬ በእነ ዙቤርዬ ስም ይሰየማል ተባለ። ይሄም ጥሩ ንግግር ይባላል። እነ ነዋርዬ ግን እነ ዙቤርዬ ግን እነ መስጊድና እነ ቁርአንዬ በተግባር ነው የፈረሱት። በተግባር ነው ነፍሳቸውን የተሰዋው በሰላም እየተቀመጡ መስጊዱም በሰላም አላህ በፈጠራት ምድር ላይ እየተቀመጠ ቁርአኑም አላህ በፈጠራት ምድር ላይ በሰላም እየተቀመጠ ተግባር ነው ይሄ የተፈጸመው። ህዝቡም በሰላም አላህ በፈጠረው ምድር ላይ እየሰገደ ተሰዋ ነው ንግግሩ። ተግባር ነው የተከሰተው። የተሰጠው ምላሽ መልካም ንግግር ነው። ተግባርና ንግግር የተለያዩ ናቸው። ይሄ ዓለም ወደድንም ጠላንም በኤቪደንስ ነው የሚያምነው። እኔም ማንኛውም ይሄ ዓለም ሰልጥኗል። መልካም ንግግሮች ወደ መልካም ተግባር ካልተቀየሩ መልካም ጥሩ ውሸቶች፣ እውነት መሳይ ውሸቶች ይባላሉ። አላሁ አክበር። የአላህ መንግስት ይህንን ነው የሚወስነው። ግልጽ ውሳኔ ነው። ኑር ብርሃን የሆነው ቁርአኑል ከሪም ነው በሙሉ ግንባር። እኛ የምንፈልገው አሁን መልካም ንግግሩን ሰምተናል። አልሐምዱሊላህ። ብዙ ጊዜ ተስፋን ሰምተናል። እኛ ሳንበላ ግን በልተናል አንልም። ሳንጠጣ ጠጥተናል አንልም። ግልጽ ንግግር። ተግባርን ያጣነው ተግባርን ማግኘት አለብን ነው ንግግራችን። አሁንም ቢሆን የኔ ጽኑ አቋም ይሄ ነው። የኔ ጽኑ አቋም ይሄ ነው። ባላ ላይ ያለኝ ጽኑ አቋም ሰው እኔን በቃል አስደስቶኝ በቃል ካናደደኝ እኔ ዥዋዥዌ ነኝ፣ አጨብጫቢ ነኝ ማለት ነው። ዶሮን ሲያታልሏት በመጫኛ ጣሏት ማለት እችላለሁ፣ ግን አልልም። አሁን የምፈልገው ኤቪደንስን ነው። አላህም የሚፈልገው ህዝቡ የሚፈልገው ኤቪደንስን ነው። ምኑን? ኤቪደንሱ ምንድን ነው? የመስጊዱ ቦታ ተሰጥቶ ካርታ ፕላኑ ይሄ ነው ተብሎ ያው የሚሰራው መስጊድ ይሄ ነው ተብሎ በካርታ ፕላን ተቀምጦ መሰረት ተጥሎ ለህዝቡ ሲታይ ቃሉ ወደ ተግባር ተለውጧል ይባላል። በግልጽ አይተናል፣ እናምናለን ማለት ነው። ተግባብተናል። አሁን ዝም ጸጥ ልታደርገኝ የፈለግከውን ብታወራ በምን ነው ማምነው? አንተን አላምነህ አላህን ነው ማምነው። አንተን አላምነህ የፈለግከውን ብትል አላህን ነው ማምነው። ምን ስላለ እመን አላለኝም። እኔ ረሱልን ነው ማምነው። መጀመሪያም ሲፈርስ ጸጥ ስላልክ አላምነህም። ተግባሩን ስታመጣ ግን አምናለሁ። ወደድክም ጠላ ያለኝ አቋም ባላ መንግስት እኛም ይሄንን ነው። በሰው መንግስት ያኛውን አቋም ካለ እኛ ባላ መንግስት ያለን አቋም ይሄን ነው። ያንተን እንደተቀበል የሰው መንግስትነትን ያላህን መንግስትነትን ደግሞ መግለጫ ልትቀበል ይገባል። ማመን ይሄ ነው። ይሄ ነው። እኛም ስራችንን የሰራን አንተም ስራችን ስላቀረብክ እኛም አቀርበናል። ያላህን መንግስት አልቀበልም የሰው መንግስትን ተቀበል ብትል በአፍንጫ ነው የምመታ።
ይህ ነው። አንተም በጋርድ ታጅበ በምናምን ታጅበ በነሽመልስ በነቄስ በምናምን ታጅበ ስለምታወራ እኛም በረቂብ መለከ ረቂብ ትልቅ መላይካ በመላይካ አቲት ታጅበን እያወራን ነው። ባላ ጋርድ ግልጽ ንግግር ነው። ግልጽ ንግግር ነው። ህዝብ ፊት ለፊት የሚፈለገውን መሰረቱ ተጥሎ የመስጊዱ ቦታው ተሰጥቶ ያው ሙስሊም ሆይ ቦታው መስጊዱ በዚህ ጊዜ ይሰራል ተብሎ ኤቪደንሱ ለህዝብ ሲቀርብ ቃሉ እንደቀረበው ቃሉ ወደ ትርጉም ሲቀየር ያን ጊዜ አምናለሁ እልል እላለሁ። አሁን ግን በቃል እልል አልልም ወይም አንልም አለማለታችንም ትክክል ነው። ጥያቄያችን አሁንም ይቀጥላል ተግባርን እስከምናየው ድረስ። ግልጽ ንግግር ነው። ምንም የሚያቀያየመን ነገር የለም። ያለ እውነት ስለሆነ ተቀብለናል። የእናንተንም ተቀብያለሁ። ትክክል ነው። ትክክል አይደለም እንጂ እኔ ነሳራ አይደለሁም። በቃል ያንተን ፎቶ እየለጠፍኩኝ ኤኬሌ እንደዚህ ያለ ኤኬሌ እንደዚህ ያለ እያልኩኝ ፎቶውን የማወድስበት ምክንያት የለም። እኔ ፎቶውን አልገብረውም። መቼስ አላህን ነው የምገብረው። ለምንስ? ተግባሩን አምጣ፣ ያን ጊዜ ዱዓ ይደረግልሃል። እኔ ነሳራ አይደለሁም። ያንተን ፎቶ እየለጠፍኩኝ ኤኬሌ እንደዚህ ያለ ኤኬሌ እንደዚህ ያለ። መስጊዱ እንኳን ቢሰራ የኔ አላህን የሰራው ብዬ ነው ማምነው። ሰው አፍርሶብኝ የአላሄ አላህ የሰራልኝ ብዬ ነው ማምነው። ለአላሄ ነው ውለታ የማቀርበው። ግልጽ ንግግር ነው። ግልጽ ንግግር። ስፈልግ ተናደድ፣ ስፈልግ የፈለግከውን አድርግ። የሚያናድድ ቃል የለውም። ጃሂልና ሙናፊቅን እውነት ያናደዋል። የአላህ እውነት ያናደዋል። ጃሂልና ሙናፊቅን የአላህ እውነት የአላህ ኑር ብርሃን ሲወራበት ያናድደዋል። ድሮ ተነግሮናል። ግልጽ ንግግር ነው። ምንም የሚያናድድ ነገር የለማ። ግልጽ ንግግር ነው። እንዳወራው የአላህ መንግስት ደግሞ ገልጾታል። ሀይ ይህ እንግዲህ ውድ ወገኖቼ ሆይ ኤቪደንስን ነው የምንፈልገው። ጥሩ መልካምን ሰምተናል፣ ቴንክስ ብለናል። በሰላም ገብተን ትላንትም አሸባሪዎች አልነበርን። ዛሬም አሸባሪዎች አይደለም፣ ነገም አይደለን። ራሳቸው አምጥተው ራሳቸውን የጨረሱት። እኛ ፖለቲሻን አይደለን። ምን አገባን? እኛ የአላህ ባሮች ምስኪኖች፣ ብልሃተ ቢሶች፣ አቅመ ደካማዎች። ለአምላካችን አላህ የምንሰግድበት መስጊድ ነው የፈረሰን። ጠየቅን፣ ተገደልን፣ ተደበደብን፣ ታሰርን። በመታሰራችንም በመሰዋታችን አልሐምዱሊላህ ብለን ተቀበልን። ምንም ያሸበርነው ነገር የለም። በሰላም ልጆቻችንን ቀበርን። ከሰው ምስክርን አንጠብቅም። አላህ ሙስሊም አሸባሪ አይደለም፣ ንጹህ ነው፣ ጥፋተኛ አይደለም ብሎ መስክሮልናል። አይዋሽም ብሎ መስክሮልናል። ሰው የፈለገውን ቢያወራ፣ ሙናፊቅ የፈለገውን፣ ጃሂል የፈለገውን ቢያወራ፣ ልክ ዛሬ እኛ አሸብረን ምናምን እንዳልን ነገር ተደስቶ በሰላም ምናምን ብለዋል። ኖ አይደለም። በትናንትም አናፍርም፣ በዛሬም አናፍርም፣ በነገም አናፍርም። የሚሰዋን ነገር ቢመጣ አሁንም በሙሉ ግንባር እንሰዋለን። በተግባሩ እስካላየን ድረስ አሁንም መሰዋታችን የማይቀር ነው። ግልጽ ነገር ነው የሚለው ብንሰዋ ብንተኛ የምንሰዋለን። አላችን ገና የምንሄደው
ምንድን ነው እሱ? ምንድን ነው እሱ? ምንድን ነው እሱ? ሰላም ብርቅ ነው? አላህ ረህመቱን ያወርድልን። ትልቁ ቁም ነገር እዚህ ጋር ነው። የሰው ሰላም ሳይሆን ቁርአኑ እንደዛ የሆነበት አላህ፣ መስጊዱ እንደዛ የሆነበት አላህ ሙዚባን አይወርድብን። የሱ ሙዚባ ነው የምንፈራው እኛ። ለዚህ ነው የምንጮኸው። ጉዳዩ ገና ነው፣ ሌላ ጉዳይ ነው። ከአላህ የሚመጣው ጉዳይ ከባድ ነው። ቁጣው ከባድ ነው። ረህመቱን መለመን ነው ትልቁ ቁም ነገር። ሀተታን አያስፈልገው። እኛ ማድረግ ያለብን ተግባሩን ላለቀሱት ህዝብ፣ ለተሰዉት ህዝብ መስጊዱ ይሄ ነው መሰረቱም ይሄ ነው ተብሎ በተግባር ከነካርታ ፕላን መስጊዱ የሚሰራበት ቦታ ይሄ ነው ተብሎ ለሙስሊም ህዝብ በቪዲዮ መቅረብ አለበት። በቃል እንደቀረበ ቃሉ ወደ ተግባር ካልተለወጠ ትልቅ ውሸት ስለሆነ ማስተባበል ስለሆነ እኛ ሌላን አካል ሳይሆን መጅሊስን ነው የሚጠይቀው። ህዝቡ ያለው ብርሃን ይሄ ነው፣ ይሄ ነው፣ ይሄ ነው። አላህ የሙስሊም ጽጌረዳዎች፣ መልካም ያለ ባሪያዎች ባላችሁበት እንግዲህ ይውደዳችሁ። አላህ ይወዳችኋል። ለአላህ የቆማችሁት በሙሉ ውድ አምላካችሁ የእናታችሁ የአባታችሁ አምላክ፣ እናታችሁ የምትወደው አምላክ አላህ፣ አባታችሁ የሚወደው ረህማን አላህ፣ ሀቢብ ሩህ የልባችን ፍቅር አላህ፣ አያታችሁ የሚወደው አላህ፣ ልጆቻችሁ የሚወዱት አላህ፣ ባለቤታችሁ የምትወደው አላህ፣ ባላችሁ የሚወደው አላህ ከእናንተ ጋር በአኪራም በዱንያም በረሃመቱ አይለያችሁ። አሚን። በመንግስቱ አሚን። በመንግስቱ ብያለሁ። አላሁመ ሰሊ አላ ሙሐመድን ወአሊ ሙሐመድን ከማ ሰለይተ አላ ኢብራሂም ወአሊ ኢብራሂም ኢነከ ሐሚዱን መጂድ። አላሁመ ሰሊ አላ ሙሐመድን ወአሊ ሙሐመድን ከማ ባረክተ አላ ኢብራሂም ወአሊ ኢብራሂም ኢነከ ሐሚዱን መጂድ ብያለሁ። አብሽሩ። ትናንተ አሸናፊዎች ናችሁ፣ በአኪራ አሸናፊዎች ናችሁ። እናንተ ለአላህ የቆማችሁት አላህን ያላስተባበላችሁት፣ በአላህ መንግስት በአላህ ህግ የምታድሩት ሰው በቀን ውስጥ የሚያወጣልንም መንገድ አንጓዝም። አላህ እና ረሱል መንገዱን አውጥተውልናል። መንገዱ ሲራጡል ሙስተቂም ይባላል። ከዚች ሌላን መንገድ አወጣልሃለሁ ካለ ሌላ ነቢይ የለም፣ ሌላ ሸሪዓ የለም። ከነቢይ ሌላ ያለውም ይስዬ ነው። ይስዬም ካለፉት አንቢያ ነው። ከሲራጡል ሙስተቂም የሳቱን ከተውሂድ የሳቱን እንደዚህ የሚዘባርቁትን መርዝ እንደበላ አይጥ እንደዚህ በስንት ቦታ የተከፋፈሉትን ሊያስተካክላቸው ነው የሚመጣው። መሲህ ደጃልን ሊያወድመው ሹም ነው። እሱም በአላህ ቁርአን በረሱል ሸሪዓ አንድም ሳይጨምርበት አንድም ሳያጎል ነው ይስዬ የሚቀርቡት አለይሂ